بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ملا عربيان يميستادرو إسلاما يسرو من قستمري تعلق سو 10 المبشرين عمر رضي الله عنه نبر وقت عمر رضي الله عنه اسلمنا كف جادر رقبتنا اسلمنا دمو كهاجر ودا اجر انتشار ويم دمو ياسفف የነበረበት ወቅት ነው። ታዲያ በዚህ ጊዜ ሙስሊሙ ቁጥር በመብዛቱ የመስጂድ አልሐረምን ግቢ ለማስፋፋት ያስብና ሰይድና ዑመር የአባስ ረዲየላሁ ዐንሁ ቤት እንዲፈርስ ለአባስም ደግሞ በምትኩ ቆንጆ ሌላ ቦታ እና ቆንጆ ቤት ተገንብቶ እንዲሰጠው ትዕዛዝ ያስተላልፋል። ሆኖም ሰይድና አባስ ረዲየላሁ ዐንሁ ቤታቸውን ለማፍረስ ፍቃደኛ ለመሆናቸው ለዑመር ኢብኑ ኸጣብ ይገልጹለታል። አባስም ቤቴ እንዲፈርስ አልፈቅድም በማለት በደብዳቤው ላይ ባጭሩ መብታቸውን ተጠቅመው ያስቀምጣሉ። ዑመር ረዲየላሁ ዐንሁ ይህን ባየ ጊዜ እንደ መሪ መቆጣት እንደ መሪ መናደድ አልነበረም። ለምን እሱ የተማረው ከሰይድና አቡበከር ከሰይዳችን ሰለላሁ ዐለይሂ ወሰለም ስለነበር ፍትህን እንዴት አድርጎ ማስፈን እንዳለበት ያውቃል። ዑመር ደብዳቤውን ባየ ጊዜ አባስ የአላህን ቤት ለማስፋፋት እኮ ነው ቤትህን አፍርስ ያልነው በማለት የማባበል ስሜት አከሎበት ይህን ደብዳቤ ይጽፋል። አባስም አልፈቅድም አልኩኝ እኮ ዑመር ብሎ አጣር ቀጠን ብሎ እንደ መሪ ሳይሆን መብታቸውን ተጠቅመው አጭር ትዕዛዝ ይመልሳል። ዑመርም እንግዲያውስ ወደ ሸንኮ ሂደን እንደም የሚዳኘን ዳኛው አንተው ምረጥ ብሎ ለአባስ ይነግራል። ሱብሃንአላህ ታላቁ ኸሊፋ ምድርን እንግዲህ ያስተዳደሩ የነበሩ ታላቅ አሚረል ሙእሚኒን ናቸው። እንግዲህ ፍርድ ቤት እንሂድ የሚሉት ዑመርም ሀያ ሸንጎውን ዳኛውንም አንተ ምረጥ ካሉት በኋላ አባስም ዳኛ እኔም መመርጥ ከሆነ ሹረህቢል እንዲዳኝን እፈልጋለሁ። ሹረህቢል በሰዓቱ በፍትሃዊነቱ ሁሉም የተስማማለት ዳኝነት ነበር። ዑመርም በዚህ ሐሳብ ተስማምቻለሁ። ራሳቸውን ኸሊፋ ሆነው እያሉ ፍርድ ቤት ለማቅረብ በመዘጋጀት አባስ ረዲየላሁ ዐንሁ የምእመራን መሪ ሆይ በልዳኛ ሹረህቢልን ጥራውና ይዳኘናሉ። ዑመርም ዳኛ ወደሚዳኛቸው ሰዎች አይሄድም፣ እነሱ ናቸው ወደሱ መሄድ ያለባቸው። እልቅስ ተነስ እኔም አንተም እንሂድና ወደ ፍርድ ቤት ክሳችንን እናቀርባሉ። ሱብሃንአላህ የዑመር ፍትሃዊነት ምን ያክል ጫፍ የደረሰ ነበር፣ ምን ያክል የአላህ ሱብሃነሁ ወተዓላ ሰዎች ነበሩ። ሁለቱም ተያይዘው ወደ ሸንጎ ዳኛ መሩ። ዑመርና ሰይድና አባስም ፊት ለፊታቸው ከሹረህቢል ይቆማሉ። ሹረህቢል ዑመርን ያየ ጊዜ የምእመናን መሪ ብሎ ዑመርን ሲጠራ ዑመር ፊታቸውን ቀየር አደረጉና በመቆጣት ስሜት ዑመር ብለህ ጥራኝ፣ ሸንጎ ላይ እስካለሁ ድረስ አሚረል ሙእሚኒን ሳልሆን ዑመር ተብዬ ነው የተከሰስኩት፣ እንደ ማንኛውም ሰው ዑመር ብለህ አናግረኝ ይሉታል። ሸንጎው ተጀመረ። ሹረህቢልም ምንድነው ስሞታው በማለት ከዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ይጀምራል። ዑመር ሐሳባቸውን ያቀርባሉ። በመቀጠልም ሰይድና አባስን ይጠይቃቸዋል። ሰይድና አባስም መብቴን ተጠቅሜ ቤቴን አላፈርስም፣ ልዋጭን ቦታ አልቀበልም በማለት ይመልሱታል። ሁለቱም ስሞታቸውን ለዳኛው ካሳሰቡ በኋላ ዳኛው ሹረህቢል ረዲየላሁ ዐንሁ እንዲህ ሲል ውሳኔ ያስተላልፋል። ከሐራም የጸዳ ቦታ ማለት መስጂድ ነው። መስጂድን ለማስፋፋት ደግሞ ያለ በጎ ፍቃድ ወይም ደግሞ የአባትን ቤት ማፍረስ ደግሞ የአባስ ረዲየላሁ ዐንሁ ቤት ያለ ፍቃዱ ማፍረስ ደግሞ ይሄ ደግሞ ሐራም ነው። መስጂድም እንዲሰራ በዚህ አኳኋን አላሁ ሱብሓነሁ ወተዓላ አይፈቅድም። ሱብሓነላህ እንዴት ያለ ፍትህ ነው! እንዴት ያለ ኃላፊነት ነው! እንዴት ያለ ድፍረት ነው አሚረል ሙእሚኑ ላይ የሚፈርድ! ዑመርም ክሱ ውድቅ ሆነበት። ዑመርም ክሱ ውድቅ በሆነበት ጊዜ ምንኛ ፍትሃዊ ዳኛ ነው፣ ሸንጎውስ ምንኛ ያማረ ነው በማለት ዑመርም እውነታውን ተቀበሉ። ዑመር እዚያው ሸንጎ ላይ ሆነው ይህንን ዳኛ ከዛሬ ጀምሮ የዳኞች ሁሉ የበላይ አድርጌ ሹሜዋለሁ፣ ይህ ሰውዬ ኃላፊነቱን እምነቱን ፍትሁን ለአላህ ሱብሓነሁ ወተዓላ ሲል በሐቅ የሚፈርድ ነውና ከዚህ ሰዓት ጀምሮ የዳኞች ሁሉ የበላይ ዳኛ
ሹራህቢል እንዲሆን አድርጌዋለሁ አሉ ዑመር ረዲየላሁ ዐንሁ። ይህን የተመለከተውም ሰይዱና አባስ ረዲየላሁ ዐንሁ እንግዲያ ነገሩ እንደዚህማ ከሆነ እኔም ቤቴን በገዛ ፍቃዴ ለአላህ ሱብሓነሁ ወተዓላ ቤት መስራፊያ ለቅቄያለሁ በማለት ከድል በኋላ ያለ ሌላ ድልን ደግሞ ለሙእሚኖች አበረከቱ። አባስ ረዲየላሁ ዐንሁ መብታቸው እንደተጠበቀ እስልምና ፍትህ ምን ያክል እንዳሰፈነ ካወቁ በኋላ ቤታቸውን ለመስጂደል ሐራም እንዲስፋፋ ቤታቸውን ለቀው ሄዱ። ሱብሓነላህ። ዛሬ ያለንበት ሐያት ዛሬ ያለንበት ህይወት ምን ይመስላል ሁላችንም የምናውቀው ነው። አላህ ሱብሓነሁ ወተዓላ የነዚህን ሰዎች ሐያት የምንኖር በሐያታችን አላህ ያድርገን። አላህ ሱብሓነሁ ወተዓላ የደጋጎቹ መንገድ ተከትለው ከሚሞቱት ውስጥ አላህ ያድርገን። ሰምተው ተናግረው ከሚጠቀሙት ባሪያዎች ውስጥ አላህ ያድርገን። ፈዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን። ለዛሬ ምንጫችንን ቢዳየቱን ኒሃያ የተባለውን ኪታብ አድርገን ነበር። በሌላ ጊዜ በሌላ ፕሮግራም እስክንገናኝ ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ።